እንደሚታወቀው ባለፉት 8 ወራት በሰሜኑ የሀገራችን ክፍል የተፈጠረው ግጭትና በዚሁ ሳቢያ መንግስት ተገዶ በገባበት የህግ ማስከበር እንቅስቃሴ በዜጎች ህይወት ንብረትና የሀገር ገጽታ የደረሰው ጉዳት ግዙፍ እንደሆነ ይታወቃል። መንግስት ተጨማሪ ኪሳራ የህዝብ ጉዳትና እልቂት ለማስቀረት ሲባል መሰረቱን ሰብአዊነት ላይ ያደረገ ነገር ግን ሌሎችንም ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እንዲሁም የሀገር ሉዓላዊነት ላይ የተደቀኑ አደጋዎችን ግምት ውስጥ ያስገቡና ተያያዥነት ያላቸውን ምክንያቶችን ታሳቢ ያደረገ የተናጠል የተኩስ አቁም መወሰኑና ማወጁ ይታወቃል። ይህንኑ ተከትሎ ሰራዊቱን ከግጭቱ አካባቢ እንዳስወጣም ግልጽ ነው። መንግስት ተኩስ አቁሞ አካባቢውን ለቆ የወጣው ለህዝቡም እረፍት ለሰላምም እድል ለመስጠት እንጂ የግጭቱን ቀጠናና ስፍራ ለመቀየር አልነበረም። መንግስት የወሰነው ውሳኔ በተለይም ሰብአዊነት ላይ ተላብሶ ወታደሩን ለማስወጣት ተኩሱ በማቆም ህዝቡም እረፍት እንዲያገኝ ሰላምም እድል እንድታገኝ በማድረግ ተኩሱ ማቆሙ በዚህ ምክንያት ሰራዊቱን ማስወጣቱ ከወታደራዊ እይታ አንፃር ዋጋ እንደሚያስከፍለውም እያስከፈለው እንዳለም ይታወቃል። ይሄ ለሰላም ሲባል የሚከፈል ዋጋ ስለሆነ መንግስት ፖለቲካዊ ውሳኔ ወስኖ ዋጋ ከፍሏል። ይህንንም በትዕግስት አሁን ያሉታም ለማለፍ እየሞከረ ነው። በሌላኛው ወገን የሚደረገው ትንኮሳ በዚሁ ከቀጠለ ግን መንግስት ያሳለፈውን ውሳኔ እንደገና ለማጤን በዚህ ምክንያት ሁሉን አቀፍ እርምጃ ለመውሰድ የሚገደድበት ሁኔታ እየተፈጠረ ይገኛል።